እሷም ስላለ ምናምን ብሎ ከሆነ ሰው አድቫንቴጅ እንዳይሆን ነው። ገብቶሻል? ጋርም ጠጋ ምናምን የሆነች ነገር እንዳይሆን ምንድን ነው እሱ አሁን ወንድ ልጅ ስራ ሊኖረው ይገባል። ትዳር ነው እያወራን ያለ ነው። ገብቶሻል? የሆነ ቁጭ ብለሽ እኮ ልትፋጠጭ እኮ አይደለም። ሽማግሌ ሲልኮ ሽማግሌዎቹ የሚጠይቁት ልጁ ምን አለው የሚሉት እኮ ጥቅማ ጥቅም ፈልገው እኮ አይደለም። ልጃችንን የምንሰጠው እንደው ችግር ውስጥ ብትገባስ ነው። ኃላፊነት ይወስዳል ወይ ነው። ገብቶሻል? እሱን እርግጠኛ መሆን ነው። ከዛ ውጭ አየር ላይ ያለ ነገር ነው የነገርሽ ነው። ሁለታችሁም አትገናኙም፣ ተገናኝታችሁም አታውቁም። ገብቶሻል? ስለዚህ አየር ላይ ነው እንሂድና እንኑር እያለሽ ነው። ይሄን ፕሩፍ ማድረግ አለበት። ኦኬ እንሂድ፣ ከዛስ የሚለው ጥያቄ መመለስ አለበት። አንቺ ደግሞ ገና ከሆንሽ ኮንትራትሽ ካላለቀ እቅድሽ ገና ከሆነ ኦኬ የኔ እቅድ በዚህ ጊዜ ነው፣ ከዛ በኋላ ይህን እናደርጋለን ብላችሁ እቅድ ልታወጡ ትችላላችሁ። ግን እሱ ምን አድርጎ ሊያኖርሽ ነው የሚለው ፖይንት መመለስ አለበት። ግን ጠረጴዛ ላይ ያስቀምጣችሁት ጉዳዩን በጋራ አውርታችሁበት የምታስተካክሉት ነው። ይሄ ይነጫነጫን ምናምን የሚለው እንግዲህ መቼ መልአክ ከመልአክ ጋር ለም ልትኖሪ እያሰብሽ ያለሽው ከሰው ጋር ነው። ሰው በተለያየ ባህሪ ሊኖረው ይችላል። እሱ እንደ እንትን ሊታያች ማለት ሰው እና ሁሉ ነገር ፐርፌክት መሆን አለበት። እንዲ ቆይ አንዳንዴ ማለት የምንቀርባቸው ሰዎች በሙሉ መልአካዊ ገብቶሻል። ያኔ ነጫነጫለ ያልኩ እኮ ምንድነው ያኔ በቃ በደፈናው የሆነ አለ አይደል? ወንድ ልጅ አይደለ ትረዳለህ በማለት ነው። ምክንያቱም ወንዶች ሁላችሁም አንድ አይደላችሁም። ግን እኔ ያልኩት በእኔ ሰው እውነት ነው፣ ሚስት በባሏ ነው የምትመራው ይባላል። ግን ቢሆንም እኔም ደግሞ ተሰሚነት እንዲኖረኝ ይፈልጋለሁ። ገባ? እኔም እቅዴን ራሱ እኔ ከኔ በልጥ ደግሞ እቅዴን እንዲያሳካልኝ ይፈልጋለሁ። እኔ ብቻ አይደለም የኔን እቅድ ማሳካት ያለብኝ። ገባ? እሱ ስላለ ብቻ ኦኬ ማለት አልችልም። እኔ የተሰማኝንም ደግሞ መስማት አለበት አይደል? የኔን ሀሳብም መረዳት አለበት እኮ። ይሄንን በጠረጴዛ ዙሪያ ቁጭ ብላችሁ ምታወሩ ይነጫነጫል ያልኩ ለዛ ነው። እና ያው የቃላት እንትን ነው፣ ይቅርታ ሶሪ። ግን ያው ምን ትለኛለህ እስኪ አሁን እችን ሀሳብ አንተ የሆነ ተጨባጭ ነገር ያኔ ብዙም ተጨንቄበት ምናምን ሳይሆን ደስ ስለምትለኝ አንተ በቃ ምክርክ ምናምን ደግሞ ፍሬ ይሆናል፣ ይገባኛል። ለዛ ነው። ታፈቅሪዋለሽ? አሁን እወደዋለሁ፣ አፈቅረዋለሁ። እሱም እንደዛው ነው። የሰውን አላውቅም፣ የእሱን አላውቅም፣ የራሴን ግን አዎ። ሰውን አታውቀውም ራስህን እንጂ። ገባ? አንተ ብዙም ጊዜ ትላልክ አይደል? ቆይ እኔ እናት፣ ኧረ በህግ አምላክ እኔ አንድ ጥያቄ እኮ ነው የጠየኩት። ሄድሽ አንቺ ብዙ ድራይቭ አድርግሽ። ጥያቄው ታፈቅሪዋለሽ ወይ ለሚለው ጥያቄ አዎ አፈቅረዋለሁ፣ ተጠናቀቀ በ4 ነጥብ። የእሱን እኔ እንጃ በጣም ብዙ ማብራሪያ ውስጥ ይሽ። ጥያቄው ታፈቅሪዋለሽ ወይ? አዎ አልሽ። ጥያቄውን ፊት ለፊት መመለስ እኮ ነው። የሆነ ነገር አለ ማለት ነው ውስጥሽ። ገብቶሻል? ታፈቅሪዋለሽ ከተባለ አዎ ከሆነ መልሱ አዎ ነው። ስለዚህ የምታፈቅሪው ከሆነ አሌክስ ረቶ ሳኪናት አንተ ያናድደኛል። ለዛ ጤና የላቸውም እንዳለ አፍቃሪዎች። እኔና ፍቅረኛ ያላቸው በሙሉ ሰላም ኖሯቸው አያውቅም። የአንቺ ብቻ አይደለም የኔ እናት፣ የአንቺ ብቻ አይደለም። ሁሉም ተፈቃቃሪዎች ጤና ሁሉም ይናደዳሉ። ወይ እንዳናደዳት ነው ወይ እንዳናደደችው ነው። ምንም ሰላም የሚባል ነገር የለም። በአንቺ ብቻ አይደለም ልልሽ ፈልጌ ነው። የአብዛኛዎቹ ሰዎች ህይወት ነው። ገብቶሻል? ጋብቻ ጥሩ ነገር ነው፣ የምናበረታታው ጉዳይ ነው። እኔ በግሌ በጣም ሰዎች ትዳር ሲይዙ ደስ ይላል። ትዳር የፈጣሪ ተቋም ነው። ግን ስታገቢ በጣም 10 ጊዜ ለክተሽ በደንብ አስበሽ አመዛዝነሽ። ገብቶሻል? ምክንያቱም የምታገቢው ሰው ህይወት ነው እየሰጠሽ ያለሽ። በቃ ከዛ በኋላ መውጣት የሚባል ነገር የለም። አንዴ ከተጋባሽ በቃ በጣም ኤክስትሪም የሆነ ጉዳይ ከሌለ በስተቀር ገብቶሻል? መውጣት አትችይም። ስለዚህ ስታገቢ አፈቅረዋለሁ በሚል ጫማ ውስጥ ሆነሽ አይደለም መሆን ያለበት። ቆንጆ ነው በሚል ጫማ ውስጥ ሆነሽ አይደለም መሆን ያለበት በጣም በጥንቃቄ ትክክለኛው ሰው ነው ወይ? ገብቶሻል? አስተዋይ ነው ወይ? ኃላፊነት መሸከም የሚችል ነው ወይ? ልባም ነው ወይ? አርቆ ሀሳቢ ነው ወይ? ይሄ መጠናት አለበት። ዝም ተብሎ ስላፈቀርኩት አይገባም። በዚህ መስመር እንትና ጊታራ ምታያቸው ያናደኛል ምናምን እንታይ እሱ የተራራቁ ሰዎች ወይም በርቀት ፍቅራቸውን ለመምራት የሚሞክሩ ሰዎች ሁሉ እንደዛ ናቸው።
እሺ እሺ እናንተ ጋር ይምጣና አንድ ቀን ያው እድሉ ሆኖ ትመክርልኛል። ታዲያ ሁለታችን የምንምጣ ይወጋል ይሞቻል። ምን ችግር አሪያ በሚጥሚጣ ሰናፍጭ ሴት ልጅን እንዴት መያዝ እንዳለ አሁን የዛሬ ወንድ ያው ሽማግሌ ሲመክረው ላይሰማ ይችላል። አሁን ወንዶቹ እዚህ ውስጥ አሁን የ20 ዓመት የ25 ዓመት ምናምን ወንድ ምናምን ይኖር ይችላል እና የሆነ እንደ እንትን ነው የሚመስለው ሲነገረው ስለ ሴት ልጅ ክብር፣ ሴት ልጅ መከበር እንዳለባት ገብቶሻል። እና የሆነ እንደ ማሽቃበጥ አይነት ነገር አድርጎ የሚቆጥረዋል ማለት ሴት ልጅን ሲያከብር ያሽቃበጥ አይነት ነገር የሚመስለው ጥሩ እኮ ነው። ለሪስፔክት ማሽቃበጥ እንደውም እኮ ደስ ይላሉ። ባይ ለክብር ሰው ለመጥፎስ ነገር ያሽቃበጣል እና የሆነ እንትን የሆነ ያነሰ ክብሩ የወረደ ምናምን ይመስለዋል ሴት ልጅን ማክበር ሲባል። ለእንደዚህ አይነት ሰው ቃሪያ በሚጥሚጣ ሰናፍጭም ጣልጣል ያለበት አለን መርፌ እንወጓለን። ለብለብ ያደርገዋል ግን ይወጣለታል። እሺ እሺ በቃ ግን አንድ ቀን መጥቶ አንተ ጋር እንድትመክርልኝ ፈልጋለሁ በቁም ነገር። ይምጣ በደንብ በደንብ። ቴንኪው አመሰግናለን። ይመከራል፣ ይዘከራል። አስቸጋሪ ነው። ሴት ልጅን ማክበር አለ። በሪስፔክት በጣም ጥሩ ነገር ነው። ክብርህ አይቀነስም። ስታከብር ትከበራለህ። ሴት እንዴት መያዝ እንዳለብህ በጣም ሲምፕል ነው። በቃ በጣም በቃ ሴት ልጅ የምትፈልገው ስማርትሊ አንተ እሷ ላይ የምታየውን ነገር ሪኮግናይዝ እንዳረከው ማወቅ ብቻ ነው የምትፈልገው። ሁሌ እንደምትወዳት ማወቅ ትፈልጋለች። በሰበብ አስባቡ ሸንቆጥ ምናምን እያረከው ሂድ ነግሬሽ አንዴ ቢሮ ጨቀጭቅኝ ወድሻለሁ ተባለሽ አንዴ ምናምን ነው ቢሮ አንዳንድ አይባልም እንደዛ። በቃ ኔቸር ነው፣ ተፈጥሮ ነው። ገብቷል። ሁሌ 10 ዓመት ወልዳለ ምናምን ሁላ ብዙ ላይፍ አሳልፈ ትወደኛለህ ሁላ ተብለህ ልትጠየቅ ትችላለህ። ምንድን ነው አብረን ወልደን ከብደን እዚህ ደርሰን ትወደኛለህ ምናምን ብርጭቆ አታንሳ። ተፈጥሮ ነው። በቃ የሴት ልጅ ተፈጥሮ ይግባ። ትወደኛለህ ሲባል እንዲህ ግጥም አድርጌ ነው ምናምን በል። እንደውም አንዳንዴ ጣልጣልም አድርገው። ነገረኛ የሆነች ሚስት ካለች ነገረኛ ሆና ሳይሆን ያጎደልከው ነገር ስላለ ነው። ወይ እንደምትወዳት አትነግራትም፣ ወይ በፍቅረኝነት ጊዜ ታደርገው የነበረውን ትሪትመንት ቀንሰሃል፣ ችላ ብላታል። ስለዚህ ብርጭቆ ወደቀ በሚል የጦስ ዶሮ አንጀትን ስትለበልበው ትቆያለች። ግን እኮ ኢዚ ያንን ጦርነት እኮ ለማስቆም በጣም ኢዚ ነው። እንዴት እንደምታምሪ ግን አንቺ ታውቂያለሽ ምናምን ብትላት በቃ አባቴ ከዛ በኋላ ምንም አይነት ጦርነት የለም። እረስተዋለች ልትናገር ያሰበችውን በሙሉ። ግን ጢባር ነው የሚመስለው አንዳንድ ወንድ። ይሄ አይገባውም። ጊዜ ነው የሚነግርህ። በጊዜ ሂደት እየበሰልክ ስትመጣ ይገባል። ግን በጣም ምግብ የመብላት ያህል በጣም ሲምፕል ነው። ሴት ልጅ መንከባከብ ሲባል እግሯን ማጠብ እኮ ላይሆን ይችላል። በቃላት ንግግር ቁጭ ብለህ በቃ አንድች ሰከንድ ወስደህ የሆነች ነገር ኖቲስ እንዳረከሙ ብትነግራት በቃ አሸንፈሃል። አንተ ንጉስ ነህ ለዛ ቤት። ይህንን ወንዶች መብሰል አለብን። በጊዜ ሂደት ማወቅ፣ መገንዘብ፣ እውነቱን መቀበል፣ ከዛ ወደፊት መሄድ ያስፈልጋሉ። ማንም ፐርፌክት ነው እንኳ አለም። ግን በቃ ምንና ይሄ ሀሳብ ገዢ ከሆነ በቃ ውሰደው እና ተግብረው። ምን እኮ ችግር የለው። እስከ ዛሬ አድርገው ማታኩን አሁን ብታደርገውስ ምን ችግር አለ? ምን እኮ ችግር የለው። አሁን የሆነ ነገር ጥሩ መሆኑ ከገባኝ ኦኬ፣ እስካሁን አላረከውም፣ አሁን ብታረገው እኮ በቃ ስማርት ነው፣ አሸንፈዋል። እንደዛ ነው። ተግባባን? አሌክስ መልስልኝ ፕሊስ። ወንድ ልጅ ቲክቶክ ላይ ፎሎ ቢያደርግ እንደ ቺት ይቆጠራል? ምን? ይሄ በጣም ዘብጥያ የሚያስወርድ ጥያቄ የጠየቅሽው። ወንድ ልጅ ቲክቶክ ላይ ፎሎ ቢያደርግ እንደ ቺት ይቆጠራል? እኔ አንዳንዴ ጓዶች አሁን ፍቅረኛሽ የሆነ ሰው ፎሎ አድርጎ ነው እርግጠኝነት እንዲህ ገዛሽው እንዴ? እኔ እናት እሱ እኮ ባሪያ እኮ አይደለም እኮ እንዴ። ለቀቅ አድርጊ እንጂ ይሄን ያህል ቲክቶክ ላይ ፎሎ አረገ ከሌና ደነቀ ምናምን በወንድም አለ ደግሞ ምክንያት እየፈለጉ ጭቅጭቅና ቀናት ማለት ነው። ምን ችግር አለው? አሁን ለምሳሌ አሁን ገርል ፍሬንድ ያላችሁም ቦይ ፍሬንድ ነው። አሁን ገርል ፍሬንድ ብትኖረኝና የሆነን ወንድ ብታደንቅ በራስ
በራስ አለመተማመንን ነው የሚያሳየው። ያድንቅ አድንቂ በቃ ምንም እኮ አሁን እኮ ይሄ ናቹራል የሆነ ነገር እኮ ነው። ሰዎችን እንደ ገዛ ናቸው አይነት ነገር በቃ በራሴ ማለት ተማመን ከሆነ ገና ለገና ያ ሰው አጠገብ ያለው ሰው የሆነ ሰው አደንቀና ወይ ይሄዳል አይነት ነገር ገብቷችኋል? ሶ እንደዛ አይደለም። ፎሎ አደረገ አላደረገ እሱ ፖይንት አይደለም። ቺት እንደ ቺት አይቆጠርም። ምን ሆነሽ ከአንቺ ጋር ቦይፍሬንድሽ ባይሆን ፎሎ ያደረጋትን ሴት በሙሉ ሚስቱ ያደርጋል ማለት ነው አንድ ሰው። እንግዲህ ፎሎ ያደረኳችሁ ሴቶች ፕሊስ ጥፉልኝ። ከዚህ በኋላ እንደዛ ከሆነ ጥፉልኝ።